ሰላም ወዳጆቼ፣ እንኳን ወደ የጥበብ ፈገግታ ዩቲዩብ ቻናል በሰላም መጣችሁ። እዚህ ቤት ህይወትን በጥበብ መነጽር እያየን ፈገግ እያለን እንማራለን። ለዚህ የጥበብ መንደር አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህ መልእክት ለሌሎችም እንዲደርስ ላይክ፣ ሼር በማድረግ የደግነትን ስራ እንድትሰሩ በትህትና ጠይቃለሁ። በተጨማሪም ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ ዛሬው አስገራሚ ታሪክ እንለፍ። ህይወት አንዳንዴ እያለቀስን የምንስቅባት፣ አንዳንዴ ደግሞ እየሳቅን ውስጣችን የሚደማበት መድረክ ናት። አንዳንዴ በሳቅ አንዳንዴ በሐዘን፣ ሌላ ጊዜ ደግሞ ቀና ብለን ለመሄድ እንኳን በሚያሳፍረን ግራ አጋቢ ክስተቶች የተሞላች ናት። ህይወት አንዳንዴ እኛ ባልጠበቅነው ቦታ፣ ባላሰብነው ሰዓት፣ ባልገመትነው ሁኔታ እንድንቆም ታደርጋለች። ዛሬ ላጫውት የፈለኩት አንድ ወዳጄ ያካፈለኝን እጅግ የሚያስገርም ገጠመኝ ነው። ታሪኩን ሲነግረኝ በሳቅ እየፈረስን በመሃል ደግሞ እያፈርን እየተሸማቀቀን ነበር ያወራነው። ነገር ግን ከዚህ ታሪክ ጀርባ ያለውን ጥልቅ የህይወት እውነታ ሳስተውል ለአንተ ሳላካፍል ማለፍ አልቻልኩም። ነገሩ እንዲህ ነው። ይህ ወዳጄ በአንድ ውብ በሆነ አረንጓዴ መናፈሻ ውስጥ በተዘጋጀ የሰርግ ግብዣ ላይ ተገኝቶ ነበር። አካባቢው በዛፎች የተከበበ፣ መሬቱ በለምለም ሳር የተሸፈነ፣ የተፈጥሮ ውበት የፈሰሰበት ቦታ ነበር። ወዳጄም በክብር ተጠርቶ የሰዎች ዓይን በሚበዛበት የክብር ቦታ ላይ ተቀምጧል። ነገር ግን ነገሩ የተበላሸው ስልክ ለማናገር ብሎ ሳያውቅ ጉንዳኖች ወደሚርመሰመሱበት ዛፍ ስር ቆሞ በነበረበት ቅጽበት ነው። ያላስተዋለው የጉንዳኖች መንጋ በጸጥታና በሰላም ወደ ሰውነቱ ዘልቆ ገብቶ ኖሯል። ድንገት ወደ ቦታው ተመልሶ ሲቀመጥ እግሩን መቆንጠጥ ጀመሩ። ትንሽ ቆይቶ ወገቡን ከዚያም አንገቱን መንከስ ቀጠሉ። በፍጥነት ሲያራግፍ ነገሩ የጉንዳን ወረራ እንደሆነ ተረዳ። ችግሩ እዚህ ጋር አልቆመም። አጠገቡ የነበሩ መካከለኛ ዕድሜ ላይ ያሉ የተከበሩ ሰዎች የጓደኛዬን ጭንቀት ተረድተው እሱ እጁ በማይደርስበት ቦታ የገቡትን ጉንዳኖች እያራገፉ እያሹ ሊረዱት ሞከሩ። እነሱ በረዱ ቁጥር ትንሽ እፎይታ ይሰማው ነበር። እዚህ ጋር ነው፣ እዚህ ጋር እያለ የበላውን ቦታ እያሳየ በሰው እርዳታ እፎይ አለ። ነገር ግን ወዳጄ ትልቁ ፈተና የመጣው ከዚህ በኋላ ነው። ጉንዳኖቹ ዋናው ምሽጋቸውን የሰሩት ለሰው ለመናገር በሚያሳፍር እጅ ለመላክ በሚከብድ የሰውነት ክፍል ላይ ነበር። አጠገቡ ያሉት ሰዎች ሊረዱት ዝግጁ ናቸው። ነገር ግን እሱ ችግሩ ያለበትን ትክክለኛ ቦታ ለመናገር አፈረ፣ ተሸማቀቀ። እና ምን እያደረገ እንደነበር ታውቃለህ? ውስጡ እየተቃጠለ ህመሙ እያጣደፈው፣ ነገር ግን ሰዎች እንዳይነቁበት ብሎ ያልበላውን ቦታ ማከክ ጀመረ። ጉንዳኑ ያለው ሌላ ቦታ ነው። እሱ ግን የሌለበትን ጭኑን ያካል፣ ሱሪውን ያራግፋል። ጉንዳኑ የሌለበትን ቦታ በኃይል ይፈገፍጋል። በሰዎች ዓይን እሱ ችግሩን እየፈታ ራሱን እያከመ ይመስላል። ለሱ ግን ህመሙ እጥፍ ድርብ ነበር። ያልበላውን ሲያክ ህመሙ ለጊዜው የረከበ ይመስለዋል። ነገር ግን ከደቂቃዎች በኋላ ህመሙ በባሰ ሁኔታ ያገረሽበታል። በመጨረሻም ጭንቀቱ ሲበረታበት፣ ትዕግስቱ ሲሟጠጥ ወደ መጸዳጃ ቤት ሮጦ በመሄድ በሩን ዘግቶ የችግሩን ምንጭ በትክክል አውጥቶ ሲጥል ነው እውነተኛ ሰላም ያገኘው። የበላኝን ቦታ ሳገኝ ማሳከኩም ጠፋ አለኝ። ታዲያ ወዳጄ በዚህ ታሪክ ውስጥ አንድ ትልቅ እውነት አየሁበት። ዛሬ በብዙ ትዳሮች ውስጥ የሚፈጠረው ግጭት የጓደኛ አይነት ያልበላንን የማከክ ችግር አይደለምን? በትዳር ውስጥ ግጭት ይፈጠራል። ወዳጅ ዘመድ፣ ሽማግሌና አስታራቂ እንፍታላችሁ እናስታርቃችሁ ብለው ይሰበሰባሉ። ነገር ግን ባለትዳሮች የችግሩን ትክክለኛ ምንጭ፣ እውነተኛውን ህመም ለሽማግሌዎች ለመናገር ያፍራሉ፣ ይፈራሉ። ቁልፉን በእጃቸው ይዘው ቁልፍ ጠፋብን እስቲ ፈልጉልን ብለው ሽማግሌዎቹን ያዳክማሉ። ሽማግሌዎቹም በተነገራቸው መሰረት ችግር የሌለበትን ቦታ ይህ ነው አይደል ያጣላችሁ ብለው ያስማማሉ፣ ያስታርቃሉ። ባለትዳሮቹም ለጊዜው ሰላም ይወርድ ይመስላቸዋል። ግን ልክ እንደ ጓደኛዬ ታሪክ ማሳከኩ ተመልሶ ያገረሻል። ለምን? ምክንያቱም ያልበላንን ቦታ ማከክ ህመሙን አያጠፋውምና። እንዲያውም ያልበላንን ቦታ በኃይል ማከክ
ጤነኛውን የሰውነት ክፍል እንደማቁሰል ነው። በትዳር ውስጥም ችግር ያልሆነውን ነገር ይህ ነው ችግሩ ብሎ መነካካት ሌላ አዲስ ጠባሳ፣ አዲስ ቁስል መፍጠር ነው። ባል ሚስቱን ይህ ነው ባህሪዋ ብሎ የሌለባትን ሲናገር፣ ሚስት እሱ እንዲህ ነው ብላ የሌለበትን ስትከስ፣ ትዳሩ ከመዳን ይልቅ በቁስል ላይ ቁስል እየተደራረበበት ይፈርሳል። ልጆች ይበተናሉ። ይህን ታሪክ ወደ ሀገራችንም ብናመጣው እውነታው ያው ነው። በፖለቲካው ዘርፍ ሀገር የሚመሩ መሪዎች ህዝቡን ሲያስተዳድሩ የህዝቡ እውነተኛ ችግርና ጩኸት ሌላ ሆኖ ሳለ፣ መሪዎች ግን ህዝቡ ያልቸገረውን ህዝቡን የማያሳስበውን ነገር አንስተው ይህ ነው የበላችሁ፣ ይህ ነው ችግራችሁ በማለት ያልበላውን በማከክ ህዝቡን ያቆስላሉ። ህዝቡ ኑሮ ተወደደብን፣ ሰላም አጣን፣ ፍትህ ጎደለን እያለ ውስጡ በእሳት እየነደደ፣ የመፍትሄ ሰዎች ግን የሌለ ነገር እየፈጠሩ አጀንዳ እየቀያየሩ ያልበላውን ያካሉ። ነገር ግን ህዝቡን ያልበላውን ቦታ ማከክ ለጊዜው የረከበ ቢመስልም ልክ እንደ ጓደኛዬ ታሪክ ህመሙ ተመልሶ ማገርሸቱ በባሰ ሁኔታ መነሳቱ አይቀርም። ያልበላን ማከክ ህዝቡን እንደማቁሰል ነው። ወዳጄ ሆይ ያለ መክፈቻ የተሰራ ቁልፍ የለም። ለሁሉም ችግር መፍትሄ አለው። ከሰማይ በታች ምንም አዲስ ነገር የለም። አሁን የምታልፍበት ፈተና የቀደሙት አባቶቻችን አልፈውታል። ስለዚህ እውነተኛ ሰላም፣ እውነተኛ ፈውስ፣ እውነተኛ የትዳር እረፍት የምትፈልግ ከሆነ ልብ ብለህ ስማኝ። እንደ ጓደኛዬ በድብቅ እየተቃጠልክ ያልበላህን አትከክ። አንደኛ ተንበርክከ ሁሉን ለሚያውቅ ሁሉን ለሚችል ሚስጥር ለሌለበት ለልዑል እግዚአብሔር ንገረው። እሱ የሚያሳፍርን ያውቃል፣ የሚከብድን ይረዳል፣ መፍትሄውንም ይሰጣል። ሁለተኛ ለትክክለኛና በሳል አማካሪ ወይም ለትዳር አጋር ድፍረት አግኝተ የበላህን ቦታ ተናገር። እዚህ ጋር ነው የሚያመኝ፣ እዚህ ጋር ነው ችግሩ ብለ እውነቱን ተናገር። ያኔ እውነተኛ መፍትሄ ይመጣል። ያኔ ሰላም ይወርዳል። ያኔ እንደ ጓደኛዬ ከጭንቀት ተላቀ እፎይ ትላለ። ያልበላህን ማከክ አቁም። እውነቱን በመናገር ቁስልን አድርግ። አመሰግናለሁ።